አሰላሙ አለይኩም። ዛሬ ከመትኑል ጀዘሪያ ክፍል 2 ይዘንላችሁ ቀርበናል። ኢማሙ ጀዘሪ ቁርአን አንባቢዎች ያለባቸውን ግዴታ አስመልክቶ የሚከተሉትን ቤቶች አስፍረዋል። ኢዝ ዋጅቡን ዐለይሂም ወሐተሙ ቀብለ ሹሩዕ አወለን አያለሙ መኻሪጀ ልሑሩፍ ወሲፋት ሊየልፊዙ ቢአፍሰሒ ሉጋት محقق التجويد والمواقف وما الذي رسم في المصاحف من كل مقطوع وموصول بها وتاء أنثى لم تكن تكتب بها ወደ አማርኛ ስንመልሰው በእነሱ ቁርአን አንባቢዎች መሆናቸው ነው። ጥብቅ ግዴታ አለባቸው። ቀድሞ ማንበብ ከመጀመራቸው በፊት የማወቅ ግዴታ አለባቸው። የፊደሎችን መካነ ንባብና ባህርየ ንባብ የውም ከቋንቋዎች ሁሉ እጅግ ርቱዕ በሆነው በአረበኛ ቋንቋ መናገር ይችሉ ዘንድ ነው። ተጅዊድን ማቆሚያና መጀመሪያን በሚገባ ያወቁ ነው። በቁርአን የኡስማን ጽሑፍ የተለመዱ ቅርጾችንም እንደዚሁ ያወቁ ነው። በርቱዕ አንደበት ማንበብ ይችሉ ዘንድ በጽሑፍ የተለመዱ ቅርጾች የሚለዩና የሚቀጠሉን ሁሉ ክብ ሆኖ መጻፍ ያለባት አነስታይ አመልካችታ ክብ ሆና በመጻፍ ፋንታ ክፍት ሆና መጻፏንና ሌሎችንም ያካተተ ሊሆን ይችላል። በኡስማን አጻጻፍ የተለመዱ ቃሎች እና ያልተለመዱ ቃሎች የሚለው ከተነሳ የአረበኛ ጽሑፍ አጣጣል 3 አይነት ቅርጽ ያለው መሆኑን እዚህ ላይ መጠቆም ያስፈልጋል። አንደኛው በግጥም ዘርፍ በጆሮ የሚሰማው ብቻ የሚጻፍበት ቅርጽ ነው። ለምሳሌ አሪባ ያለውን ቃል ብንወስድ በዚህ በግጥም ዘርፍ አነባበብ ወይም አጻጻፍ አር ሪባ ተብሎ ይጻፋል። ሁለተኛው ደግሞ በአረበኛ የሰዋሰው ዘርፍ በተለምዶ የታወቁ የቃላት ጽሑፍ የሚለውን ሲሆን አሪባ እንደተለመደው ከሷ በኋላ አሊፉን ወይ ይጻፋል። የተለመደው የጽሑፍ ወይም የዑስማን አጻጻፍ ግን አሪባህ የሚለውን ቃል ከባ በኋላ ዋውና አሊፍ አድርጎ የጻፈውን እናገኘዋለን። ይህንን እንግዲህ በተለያዩ የቅዱስ ቁርአን አንቀጾች ለማየት እንችላለን። በሩም 39 ብቻ ሰፍራ የምትገኘው እንደ አረበኛ ሰዋሰው ሁሉ ከባ በኋላ አሊፍ የተጻፈ ሲሆን ሌሎቹ ከላይ እንደጠቀስነው በኡስማን አጻጻፍ በተለመደው ብቻ ተጽፈው እናገኛቸዋለን። የኡስማን አጻጻፍ የተለምዶ ልዩ ቅርጽ ያለው ስንል በአጠቃላይ ተመራማሪዎች እንደገለጹት የአናባቢ ፊደሎችን ያካተተ ይሆናል። ማለትም አሊፍን፣ ዋውንና ያእን እነሱም አንዳንድ ጊዜ እየተጨመሩ ሌላ ጊዜ ደግሞ እየወደቁ ይገኛሉ። እየተጨመሩ ያለበት ወላ ተይአሱ ሚን ረውሒላሂ እነሁ ላ የይአሱ ሚን ረውሒላሂ ለልቀውሙል ካፊሩን የሚለውን የዩሱፍ ምዕራፍ ስናነብ ተይአሱ የሚለው አሊፍ ላይ ወይም አሊፍ ተጨምሮበት እናገኛለን። እንዲሁም ሰኡሪኩም ዳረል ፋሲቂን በአዕራፍ አንቀጽ ላይ ኡሪኩም ያለው ዋው ተጨምሮበት እናገኛለን። ሌላው አፈኢማ ታውቁት ለንቀለብቱም የሚለው የአለ ዕምራን አንቀጽ ደግሞ ያ ተጨምሮበት እናገኛለን። ከአናባቢ ፊደሎች ሌላ ደግሞ የታ አነስታይ አመልካች ታ ያልናት አንዳንድ ጊዜ ክብ ሆና ሌላ ጊዜ ደግሞ እንደዚሁ ዝርግ ሆና ተጽፋ እናገኛለን። በሰዋሰው ደንብ ሁልጊዜም ክብ ሆና መጻፍ ይኖርባታል። ለምሳሌ ዙኽሩፍ 32 ላይ አሁን ይቅሲሙነ ረሕመተ ረቢክ ረሕመተ ያለችው ታ በዝርግ ተጽፋ እናገኛታለን። ወተመት ከሊመቱ ረቢከል ሑስና የሚለው የአዕራፍ አንቀጽም እንደዚሁ ከሊማ የምትለው ቃል በክብ መጻፍ ሲኖርባት ክፍት ሆና ተጽፋ እናገኛታለን። እነዚህና የመሳሰሉት የማወቅ አስፈላጊነቱ ቀጥለን ወይንም እየቆምን በምናነበበት ጊዜ ምን አይነት ሁኔታ ይከተላሉ የሚለውን ለማወቅ ይሆናል። የዛሬው ቅንብራችን እዚህ ላይ ተጠቃሏል። በሌላ ዝግጅት ተመልሰን እስከምንገናኝ በደህና ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።